ውድ ተመልካቾቻችን እንደምን አላችሁ? በያላችሁበት እግዚአብሔር ጸጋ ይብዛላችሁ። አሁን ያለውበት ቦታ ኤጀሬ ከተማ ይባላል። በዚህ በኤጀሬ ከተማ ከግንቦት 3 2018 ዓ.ም ጀምረን በሄቨንሊ ፊዚሻን ሚኒስትሪ ግሩፕ ነፃ የጤና ምርመራ እንዲሁም ደግሞ ሕክምናዎችን እያደረግን ነበረ። በቡርቃ ኤጀሬ ቀበሌ ፊት ለፊት በአስፋልት ዳር ነው ይሄን ፕሮግራም ስናደርግ የነበረው። አሁን ከግንቦት 12 ጀምረን ደግሞ በዛው ስፍራ ላይ የወንጌል ጥረትን ማድረግ ከጀመርን ቆይተናል። በዚህም ደግሞ ብዙ ሰዎች የወንጌልን እውነት ቁጭ ብሎ እየሰሙ ነው። በተጨማሪም የበራሪ ጽሑፎችን እንዲሁም ደግሞ መጽሐፍቶችን ስናድል ነበር። አሁን የምናደርገውን የወንጌል ጥረት በመጪው ቅዳሜ ነው የምናጠናቀቀው፣ ግንቦት 29 ማለት ነው። በዚህ በግንቦት 29 ከሰዓት ለኤጀሬ ከተማ ነዋሪዎች በተቻለ መጠን ሙሉ ለሙሉ በሚባል ደረጃ የመንፈሳዊ ጽሑፎችን እንዲሁም ደግሞ ትራክቶችን፣ መጽሐፍቶችን ለማደልና የወንጌል እውነትን ለመዝራት ተዘጋጅተናል። በዚህ ደግሞ ሁላችሁም በጸሎታችሁ እንዲሁም ደግሞ በገንዘባችሁ እንድታግዙን ጥሪ እናቀርብላችኋለን። በዚህ ከተማ መጽሐፍትን ማንበብ በጣም የተለመደ ነው። ብዙ ሰዎች መጽሐፍ የማንበብ ፍላጎት አላቸው። በራሪ ጽሑፎችን የመውሰድ ፍላጎት አላቸው። ስለዚህ ከዚህ በፊት ያዘጋጀነው መጽሐፍትና በራሪ ጽሑፎች ከግማሽ በላይ አልቆብናል። ስለዚህ በዚህ ፕሮግራም ተሳታፊ የምትሆኑ በጸሎታችሁ እንዲሁም ደግሞ በገንዘባችሁ መጽሐፍትን በመግዛት እንድታግዙን ጥሪ እናቀርብላችኋለን። እግዚአብሔር ይባርካችሁ።